እሺ እንኳን ወደዚህ ቻናል መጣችሁ። መላው ቤተሰቦቼ ስላገኛችሁ ዛሬ በጣም ደስ ብሎኛል። ያው እንግዲህ ዛሬ ካሜራው በርቷል። እ፣ እስራኤል ውስጥ ካሉት አብረውኝ ከሚያስተምሩ ሌሎች ተማሪዎችም ጋር በመወያየት አሁን ባለንበት ደረጃ ላይ ወደዚህ አይነት እይታ ለመምጣት ወስነናል። እ፣ እናም ስላገኘኋችሁ በአካል ልበለው በጣም ደስ ብሎኛል እና ዛሬ በጣም እ፣ ደስ የሚል ርዕስ ይዘን የመጣ ነው። የአዳምና ሔዋንን ታሪክ በአዲስ ምልከታ፣ አዲስ እይታ ብዬ ለያዘውና ርዕስቱን በዚህ ዙሪያ አንዳንድ ነገሮችን የምናወራ ይሆናል እና ያው ስላይድ ሾው በእንግሊዝኛ ነው ያዘጋጀሁት። እንደዛ የሚያደርጉበት ምክንያት አለኝ። ግን ነገሮችንም እያየን ያው የምናነሳቸውን ርዕሶችን ያው ካለው ዝግጅትም አንጻር ለማስታወስም ይቀላል ብዬ ስላሰብኩኝ ነው። ሌሎችም የተዘጋጁ ያሉ መጽሐፎች አሉ። ወደ 90% ተተርጉሞ ያለቀ የላይኛው መንፈሳዊ ዓለሞች ሚስጥር የሚል አንድ መጽሐፍ አለ። እሱ 90% አልቋል። እሱንም በቅርብ ለእናንተ ለማድረስ የሞከርኩኝ ነው። ያንን መጽሐፍ እንደዚሁ አሁን ባለበት አንዳንድ ስህተቶች አሉት፣ የአማርኛ ስህተቶች አሉት። እነሱን እንዳለው አንብቤ ያው እሱ ላይም እርዳታ ለማድረግ እፈልጋለሁ የምትሉ ካላችሁ ኮሜንት ላይ ያስቀምጡልኝ። ለመላክ በጣም ፈቃደኛ ነኝ እና እስቲ ወደ ዛሬው ርዕሳችን እንምጣ። አዳምና ሔዋንን በአዲሱ ምልከታ እንበለው እና በጥያቄ እንጀምረው። ዘፍጥረት ወይ ጀነሲስ ወይም ቤረሺት በሂብሩ እንለዋለን። ይሄ እንደ ታሪካዊ መጽሐፍ ላይሆን ይችላል ብላችሁ አስባችሁ ታውቃላችሁ? ወይም የእኛን ያለፈውን ታሪክ ሁላችንም ስናርግም በህይወታችንም እንደሰማ ነው እዚህ ዓለም ላይ ከመፈጠራችን በፊት ከኛ በፊት የተከሰቱ ክስተቶችን የሚያወራ ታሪክ እንደሆነ ነው ብዙዎችን ሰምተን ያደግነው እና ያው ብዙ ነገሮችን ያስተምረናል። ከዛ ጀርባ ግን ከታሪካዊነቱ አልፎ በሌላ መንገድ መረዳት እንችላለን ወይስ ማየት እንችላለን ብለን ራሳችንን ጠይቀውና እነዚህ እዛ መጽሐፍ ላይ የምናገኛቸው አዳም፣ ሔዋን፣ እባቡ፣ ካይን፣ ኤብል፣ አቤልን፣ ገነቱንም እነዚህ ነገሮች የእውነት የተከሰቱ ክስተቶች ናቸው? የምር የነበሩ ሁኔታዎች ናቸው ወይስ ሌላ ምልከታ አላቸው? ወይስ የጻፉት ሰዎች በሌላ መንገድ አስቦት ሊሆን ይችላል ወይ የሚሉትን አንዳንድ ጥያቄዎችን እናነሳለን እና አሁን ይሄንን ምልከታ ከኦቴንቲክ ካባላ ወይም ትክክለኛው ካባላ በተለምዶ አሁን ካባላ ብላችሁ ሰርች ብታደርጉ ከእውነተኛውን ጥበቡ የራቁ ሌላ አስማታዊ ቀይ ክሮች፣ ምታት እንደዚህ አይነት ከእውነታው የራቁ ሀሳቦች ነው የምታገኙት እና ሀቀኛው ካባላ እውነተኛው ካባላ ግን ከዚህ በፊትም ሌሎች ቪዲዮዎች ላይ ለመናገር እንደሞከርኩት ቅብብሎሽ ያለው ማለት አንድ አስተማሪ ብቁ የሆነ ተማሪ ሲያገኝ እውነተኛውን ትምህርት ለዛ ሰው እያስተማረው እያለ ከ6000 ዓመት በላይ የቆየ ጥበብ ነው። እናም ዙሪያው ላይ ያው ብቁ የሆነ ተማሪ ሲገኝ ብቻ ነው እነዚህ ነገሮች የምናስተላልፈው እና በዚህ መሀል ብዙ ያው ይሄ ትምህርት ሲሰጥም ለብቻቸው ሲያጠኑም የተለያዩ የተሳሳቱ ምልከታዎችን የመጣበት ምክንያት አለ። ምናልባት ሌላ ቪዲዮ እንሰራበታለን። ግን ካባላ ምን ይላል? ቶራ ብለው የምንጠራቸው የመጀመሪያው 5ቱ መጽሐፎች የመንፈሳዊ ኃይሎች ፍላጎቶች እና በነፍሳችን ውስጥ ያሉ ክስተቶችን ነው የሚያወራው ብሎ ነው የሚናገረው። ማለት ይሄ እነዚህ መጽሐፎች በውስጣችን ያሉትን እኛን የሚያንቀሳቀሱን ኃይሎችን እና ፍላጎቶችን እኛን የሚገፋፉ ቁጭ ብዬ እያለው
እንደዚሁ የሆነ ሀሳብ ይመጣልኛል። እ፣ ለምን ምግብ አትበላም? ለምን እንደዚህ ነገር አታደርግም? ወይም ርቦኛል የሚለው ሀሳብ ከየት ነው የሚመጡት? እነዚህን ነገሮችን ወደኛ የሚገፉትን የተለያዩ ፍላጎቶች አሉ በሰው ልጅ እና እነዚህን ፍላጎቶችን ወደኛ የሚቆጣጠረውን ያንን መንፈሳዊ እ፣ ኃይሎችን እነዛን ስለዛ ነው የሚያወራው ብሎ ነው የሚያወራው እና እዚህ ጋር ምን ይላል? እም፣ ምናልባት አዳም ሰው ባይሆንስ፣ ኢቭም ሴት ባትሆንስ፣ ሰርፐንት ብለን የምንጠራው እባቡስ እባብ ባይሆንስ፣ ሁሉም በውስጣችን የሚንቀሳቀሱ ኃይሎች እኛን የሚገፉን ኃይሎች በውስጣችን ያሉ ናቸው ቢሆንስ ብለን እንጀምር። በጥያቄ ነው እያለን ሳይሆን በጥያቄ እንጀምር። እ፣ ያው እንደምታውቁት ከባላ በጣም ደስ የሚለኝ ነገር ምንም አይነት ነገር መቀበል እ፣ የለብንም ማለት የምንሰማቸውን ነገሮች እ፣ ስለተባሉ ወይ ስለተጻፉ ወይም በጣም አከብረው ሰውዬ ስለነገረኝ ወይም ተጽፎ ስላገኘሁት ተቀበሉ ሳይሆን መርምራችሁ እንደ ሳይንቲፊክ ፕሮሲጀር አንድ ሳይንቲስት የሆነ መድኃኒት አገኘው ሲል ይህንን ነገር ያድናል ሲል ሌላ ቦታ ያ ሰውዬ የሄደበትን መንገድ አይተን የተጠቀመውን ስቴፖችን አይተን እኛ መርምረን ስናገኘው ነው ያ ነገር ፐብሊሽ የሚደረገው ለህብረተሰቡ። እውነትም ይሄ ነገር ልክ ነው፣ ሌላ ገለልተኛ አካል ያንን ነገር መርምሮ ሲያገኘው ማለት ነው። እና ካባላም እንደዛ ነው። ነገሮችን መቀበል ምንችለው ይሄ ጭፍን እምነት ክልክል ነው ይባላል። ያው ተከልክሎ ሳይሆን ትክክለኛው መንገድ አለም። በጭፍኑ መቀበል ሳይሆን ያንን ነገር መርምረን ያንን ነገር ፊት ለፊታችን አሁን ኮምፒውተሩ እዚህ ጋር እንዳለም ወይም ከጎን የሆነ ሰው ቢኖር ያንን ጨብጬ ስነካው እንዳለ እውነተኛ መሆኑን አይኔ ከምንም አይነት ከጥርጣሬ በላይ ሲሆን ነው ያንን ነገር የምንቀበለው እና ይሄ ኦቴንቲክ በአይምሯችን ሳይሆን እነዚህ ነገሮች እንድንቀበል የሚፈለገው ራሳችን ስንደርስበት ስናገኘው በውስጣችን ሃይስት ፎርም ኦፍ ስፒሪቹዋል አቴንመንት ይባላል። ከምንም ጥርጣሬ በላይ በእጃችን ስንጨብጠው ያንን ነገር በራሳችን ስንቀምሰው እንደሚባለው እና እስቲ እንጀምርና እነዚህ ነገሮችን እንመርምራቸው። እሺ ቶራ ኦን multiple levels ይሄ መጽሐፍን በተለያዩ ደረጃዎች ላይ እንየው እና አሁን በካባላ ዘንድ ያለውን ምልከታ ስናይ ሌሎቹን ያጠፋቸዋል። ከዚህ በኋላ እስከዛሬ የሰማናቸው በተለያዩ እምነቶች መካከል ያሉ ሰዎች ነው። እንዳልኳችሁ ካባላ እምነት አይደለም፣ ምልከታ ነው፣ ጥበብ፣ ሳይንሳዊ ጥበብ ነው እና ሌሎቹን ልክ አይደሉም ወደዛ እንወርውራቸው ብለው ሳይሆን የሚሄደው ውስጣዊ ገጽታው ውስጣዊ ደረጃውን ትንሽ ጠጋ ያለ ወደኛ ጠጋ ያለውን ምልከታ ነው ለማሳየት የሚሞክረው እና አራት አይነት ምልከቶች አሉ ብለን እንውሰዳቸውና ወደ እምነታዊ ገጽታውን እንተው። ለምን ያው እንደምታውቁት ካባላ እኛን አንድ ማድረግ መሰብሰብ ነው፣ ካሉን ልዩነቶችን ማቀራረብ ነው እና የመጀመሪያው እንደ ታሪካዊ ሁኔታውን የእነዚህን አምስቱ መጽሐፎች ታሪካዊ ገጽታቸው ማለት ክስተቶች ከላይ እንደምናያቸው እንደ ታሪክ ሆነው እንደዚህ ተፈጠረ፣ ጨለማ ነበረች ምድር፣ እንደዚህ ሆነ፣ የመጀመሪያው ቀን ዛፎች አደጉ ስንል ቅደም ተከተላቸውን የጠበቀ የሁኔታዎች ክስተትን ሆኖ ያሳየናል ቀጥታ ስናነበው ይህንን መጽሐፍ እና ይሄንን ነገር የካባላ ምልከታ ይተዋል ሳይሆን እስቲ ይህንን ደግሞ ጠበቅ እናድርገው፣ ውስጡ ያሉትን ነገሮች እንመርምረው የሚል አስተሳሰብ ይዞ ይመጣል። ከዛም በኋላ ደግሞ ከታሪካዊ ብዙ ሰዎች ከሚስማው ሳይንቲስቶችም ከሚያዩትን ከታሪካዊ ክስተታውን ውጪ ደግሞ እስቲ ጠበቅ ብለን ይሄንን የምናነባቸው ነገሮች ውስጣቸው ምንድን ነው ያለው ብለን ስናይ ትምህርቶች ሞራል ማለት የሚያስተምረንን ነገሮችን ራይት ኤንድ ሮንግ ወይም ልክና ልክ ያልሆኑ ነገሮችን ጥሩና መጥፎን ያስተምረናል ይሄ መጽሐፍ እና እነዚህ ነገሮች ልክ አይደሉም፣ ልክ ናቸው። ብዙም እንደምንለው አሁን ትንሽ ወደ ከበድ ወዳለ ሀሳብ መግባት አልፈለኩም እንጂ ካባላ ላይ ምን አለ ይሄ አብስትራክት ፎርሞችን ቼክ እናደርግም ማለት አሁን እውነት የሚባለው ነገር ምንም ነገር ሳናለብሰው እውነት ምንድን ናት
ብለን እንደዚህ ስናያት እውነት የምትባለዋን ነገር ለመጨበጥ ይከብደናል። እውነትን ከየው ነገር ጋር ማገናኘት አለብን። አሁን ለምሳሌ ፀሐይ በምስራቅ ገብታ እንደዚህ ትወጣለች ብለን አሁን እውነት የሚባለውን ነገር የሆነ ነገር አለበስ ነው የሆነ ክስተትን አለበስ ነው እና ለመርመርመር እንሞክራለን እና ካባላም እነዚህ ነገሮች ልክ ናቸው አይደሉም ቀጥታ ስናየው የሚያስተምረን በጣም ለህይወታችን መሰረታዊ የሆኑ ትምህርቶችን ያስተምረናል። እነዛም ነገሮችም ልክ ናቸው። ከዛም በበለጠ ደግሞ እስቲ ደግሞ ከጥሩና መጥፎ ደግሞ ውጪ ደግሞ ገባ ብለን ደግሞ እስቲ ሌላ ስለ ዓላማችን ምን ያስተምረናል ብለን ደግሞ ስንሄድ ይሄ ሳይኮሎጂካል ማለትም የሰው ልጅ ተፈጥሮ ያለበትን ሁኔታ የሰው ልጅ አይምሮ እንዴት ነው የሚሰራው? የሰው ልጅ ተፈጥሮ ምን አይነት ክስተቶች አሉት? ማለት በብዙ እምነቶች ላይ የምንሰማቸው ነገሮች አሉ። እነዛም ነገሮች እንዳመለካከታቸው ያው እውነታ እንደ ምልከታዋ ናት እንደሚባለው የተለያዩ ነገሮችን ስለ ሰው አስተሳሰብ የውስጣዊ ክስተቶችንም ያስተምረናል። ሰውን ምንድን ነው የሚገፋፋው የሚሏቸውን ነገሮችን ያስተምረናል እና እነዚህ ነገሮች ሁሉም ካባላ ካንስል ያደርጋቸዋል ሳይሆን ልክ ናቸው ብሎ ደግሞ አሁን እንደሄድ ነው ከታሪክ መተን አሁን ወደ ሰው ልጅ አስተሳሰብ እንደሄድ ነው ደግሞ አሁን ደግሞ ወደ መንፈሳዊው ደግሞ ጠጋ እንላለን እና ካባላ ምን ይለናል በዚህ ዙሪያ? እነዚህ ይሄ መጽሐፍ በውስጣችን ያሉትን መንፈሳዊ ክስተቶች ነፍሳችንን የሚያንቀሳቅሱት የሚያራምዱትን ሁኔታዎች ነፍሳችን የምታሳልፋቸውን ሁኔታዎች እና ያችን ነፍስ በምትንቀሳቀስበት በምታርግበትም ይሁን በምንም አይነት በምታልፍበት ሁኔታዎች ላይ ያችን ነፍስ ምንድን ነው የሚገፋት ምንድን ነው የሚያንቀሳቅሳት የሚሉትን ሞር የበለጠ ጠበቅ ያለ ገባ ያለ አዲስ የሆነ ዓለም ጠጋ አድርጎ ሊያሳየን ይሞክራል እና እስቲ እኛ አሁን ዛሬ በዚህኛው በኩል ወደ መንፈሳዊ ዓለም ከዚህ በፊት የነበሩትን ቪዲዮዎች ካላያችሁ አንዳንድ ነገሮችን እዚሁ ከቨር እያደረግን ይህንን ቪዲዮ ሙሉ ብቻውን ሊቆም የሚችል ቪዲዮ ለማድረግ የሞከርኩኝ ነው እና አንዳንድ ነገሮችን ይደጋግማሉ እና እስቲ እንቀጥል። The language of branches የቅርንጫፎች ቋንቋ የሚባል ነገር አለ። ይህንን እውነት ለመናገር ይህንን ኮንሴፕት ይህንን ሀሳብ ከተረዳችሁ ከዛ በኋላ ያለውን እውነት ለመናገር ይሄ ስር ሀሳቡ ነው የዛሬው ይህንንም ርዕስ እንድመርጥ ያደረገኝ እና የስር ቋንቋ እና ለምንድን ነው እነዚህ መጽሐፎች ስለ ተረቶች የሚያወሩት ወይም ስላለፉ ታሪኮች የሚያወሩት? ካበሊስቶች ይለናል መንፈሳዊ ስሮችን ለማግኘት ሞክረዋል። ማለት እዚህ ዓለም ላይ ያሉትን ነገሮች በሙሉ መንፈሳዊ ስር አላቸው። ማለት በመንፈሳዊ ዓለም ላይ ነው መጀመሪያ ሁሉም ነገሮች እንደምናውቀው ያው ተቀበሉት ሳይሆን ይህንን ሀሳብ ይሄ ሎጂካል ወይም ቀደም ተከተል ባለው መሰረት እናንተም እነዚህ ነገሮች ስለምደርሱባቸው ከመረመራችሁ በኋላ እና እስቲ ለጊዜው ልክ ናቸው ብለን እንሂድና ወደፊት እየመረመርናቸው የበለጠ እየሄድንበት እንሄዳለን እና ሁሉም በዚህ ዓለም ላይ ያላቸው የምናያቸው ክስተቶች እያንዳንዱ ነገር ዛፍ፣ እንስሳት፣ ይሄ ውሃ፣ እነዚህ ነገሮች በሙሉ መንፈሳዊ ስራ አላቸው። ማለት መንፈሳዊው ዓለም ላይ እነዚህን ነገሮች እዚህ ታች እንዲፈጠሩ የሚገፋፏቸው ኃይሎች አሉ ብለን እንጀምር። ማለትም እነዛን መንፈሳዊ ዓለም ላይ የሆነ ነገር በዚህኛው ዓለም ላይ ለምሳሌ ዛፍ ይፈጠራል። ያንን ዛፍ የፈጠረው መንፈሳዊ ክስተት አለ እና ብዙ ነገሮችን የሚፈጥሩ መንፈሳዊ ዓለም ላይ ያሉ ኃይሎች አሉ። የነዛ ኃይሎች ደግሞ እነዛን ኃይሎች ማን ፈጠራቸው ደግሞ ብለን ከፍ ስንል ፈጣሪ ብለን ለጊዜው እንተወውና ግን አሁን እነዛን ኃይሎች ስፒሪቹዋል ሩት ስሮች ናቸው። መንፈሳዊ ዓለም ላይ ስር አለ፣ በዚህኛው ዓለም ላይ ደግሞ ቅርንጫፎች ብለን እንጥራቸው። እነዛ መንፈሳዊ ኃይሎች ቅርንጫፎች ፈጠሩ እና እነዛን መንፈሳዊ ዓለም ላይ ያሉት ስፒሪቹዋል ዓለም ላይ ያሉትን ስሮች
ዲስክራይብ ማለት ወይም መግለጽ ይከብዳል። ቀጥታ እንደዚህ ናቸው ብለን ጨብጠን ይሄ ነገር ነው ይህን ዛፍ የፈጠረው ወይም ይሄ ነገር ነው ይህን ነገር የፈጠረው ብለን ለመናገር ለመጨበጥ ይከብደናል። ስለዚህ እንዴት ብለን ነው አሁን ስለ መንፈሳዊ ዓለም ላይ ያሉ ኃይሎችን ልናወራ የምንችለው? የምግብ ፍላጎቴን የሚፈጥር የሆነ የሚቆጣጠረኝ ኃይል አለን አልኩ። ስለዚህ ስለዛ ኃይል ምን ብዬ ነው የማወራው? ምን ብዬ ልጥራው? ወይም እዚህ ዓለም ላይ ያለውን የሆነ እንስሳ ወይ በሬ እንበለውና ያንን በሬ የሚፈጥረው የሆነ ኃይል አለ፣ የሚቆጣጠረው የሆነ ኃይል አለ። ወይም የገንዘብ ፍላጎቴን የሚቆጣጠረው የሆነ ኃይል አለ፣ የሆነ ሰዓት ላይ መሳት እንዳለብኝ እንዲሰማ የሚያደርገው እነዚህ ነገሮች የሚቆጣጠሩ ኃይሎች አሉ። ስለዚህ እነዛን ኃይሎች ምን ብለን እንጥራቸው? ቀጥታ ሁኔታቸውን ክስተታቸውንም ዲስክራይብ ወይም መግለጽ ትንሽ ይከብዳል ቀጥታ። ስለዚህ ካብሊስቶች እነዚህን የመንፈሳዊ ዓለም የሚያጠኑት ሰዎች የቅርንጫፎች ቋንቋ የሚባል የሆነ ቋንቋ ያገኛሉ ልበለው። ለምን የመጀመሪያው ይሄ መንፈሳዊ ዓለምን ራሱን እያሻሻለ ወደ ፈጣሪ ወደ ነገሮችን ክስተቶችን ለመቅረብ የነበረው አደም ሃሪሾን ይባላል በሂብሩ። ያ ሰውዬ የሂብሩ ቋንቋን አገኘው ነው የሚባለው፣ ፈጠረው ሳይሆን አገኘው። ይሄ በሂብራይስ ቋንቋ እነዚህን ክስተቶችን ሲገልጻቸው ተረዳና ምን አረገ? ካብሊስቶችን የሚጠቀሙት ሂብራይስጥ ስለሆነ ማለት ነው። እነዚህ መንፈሳዊ መጽሐፎች መጀመሪያ የተጻፉት በሂብራይስጥ ስለሆነ ማለት ነው። እና ምንድነው ያደረጉት? በዚህኛው ዓለም ላይ አሁን ዛፍ ሲፈጥር ዛፍ የፈጠረውን ኃይል የላይኛውን ኃይል ዛፍ ብለው መጥራት ጀመሩ፣ ወይም ለመግለጽ ስለሚከብድ ማለት ነው። እዚህኛው ዓለም ላይ የምግብ ፍላጎትን የሚፈጥረውን ኃይል መንፈሳዊ ዓለም ላይ ወይ ያንን ምግብ ብለው ሊጠሩታል ማለት ነው። እና እስቲ አንዳንድ ምሳሌዎችን እኒ ለምሳሌ ውሃ፣ በዚህ ዓለም ላይ ውሃ የሚፈጥረው ኃይል አለ። በመንፈሳዊ ዓለም ላይ እንዳልኳችሁ መንፈሳዊ ዓለም ላይ ያለው ነፍሳችን ናት ያለችው። ይሄ ገላ የተፈጠረው የነፍሷን መሻት ሊያሳካ የነፍስን ፍላጎት የሚያሳካ መሳሪያ ነው። እና መንፈሳዊ ዓለም ላይ ያሉትን ክስተቶች ነው ለመረዳት እየሞከርን ያለ ነው። እና አሁን ውሃ ስንል የምህረት ብርሃን ይገልጻል ማለት። ስለዚህ አሁን ዝም ብዬ ነው ውሃ የሚባለው ነገር መንፈሳዊ ዓለም ላይ የምህረትን ወይ ሐሰዲም በሂብራይስጥ ሐሰዲም የሚባለውን ነገር ይገልጻል እንላለን። ሌላ ደግሞ እዚህ ጋር ዳቦ ብለን አሁን ለምሳሌ እነዚህ መጽሐፎች ላይ ዳቦ የሚል ነገር ዳቦውን በላ ሲል እኔ ምን እያልኩኝ ነው? አሁን ለምሳሌ ይሄ መንፈሳዊ እርካታን ይገልጻል አልኩኝ። ዝም ብዬ ነው እየወሰንኩኝ ያለሁት። ወይም አሁን ለምሳሌ አባት ስል የዚህ ነገር አባት ስል ከዚህ በፊት የፈጠረውን አሁን አዲሱን መንፈሳዊ ደረጃ ከዛ በፊት የነበረው ደረጃ አባት ብለን እንጠራዋለን። እናት ወይ ደግሞ አሁንም ቢና ወይም በፈጣሪ ባህሪ የሆነውን ይሄ ሙሉ መስጠትን ቸርን የምትባለው ነገር ትገልጻለች። ወይ ደግሞ ልጅ ብለን ስናነብ እነዚህ መንፈሳዊ መጽሐፎች ላይ ልጅ ሆኖ ሳይሆን መቀበል ያለብን አንድ መንፈሳዊ ደረጃ ነፍሳችን በእርማት ውስጥ ትገባና ይሁን አዲስ ነገርን ትፈጥራለች፣ አዲስ እርማትን ትፈጥራለች። ያ እርማቷ ልጅ ብለን እንጠራዋለን። ወይም ዛፍ የመንፈሳዊ እድገታችን ላይ ያለውን ሂደት ከታች ጀምሮ እያለ እንደ ዛፍ እንደዚህ ይፈጥራል ብዬ ዝም ብዬ ነው እንደዚህ ነገሮችን ምንነግረው። እንዳልኳችሁ ከባላ ሳይንሳዊ ነው። ምንም አይነት መላመት ዝም ብለን ወይም እንደመሰለን ወደ መፈላሰፉ የሚባለውን ወደዛ ነገር ላለመግባት ነገሮችን ቅደም ተከተላቸው ለእያንዳንዱ ነገር ምክንያቱን እስከምናገኘው ድረስ ነገሮችን አንቀበልም። ስለዚህ እነዚህ ነገሮችን ዳቦ መንፈሳዊን እርካታን እንደሚገልጽ አባት ከኔ የነፍሴ ሁኔታ ካለችበትን ቀደም ያለውን ዲግሪ ወይ ሁኔታ እንደሚገልጽ እንዴት ነው እነዚህ ነገሮች ላይ ልደርስ የምንችለው የሚለውን ነገሮች
እንገባለን። አሁን ታሪኩን ልናብራራው ስለሆነ ከዛ በፊት መረዳት ያለብን ሀሳቦች ስለሆኑ ማለት ነው እነዚህ እና አንድ እዚህ ጋር ያለችውን ነገር ላመባትና መንፈሳዊ ወይም አንድ እነዚህ ነገሮችን የማይረዳ ሰው ታሪክ ያያል። መንፈሳዊ መረዳትን ደግሞ በዚህ ደረጃ ላይ የሄደ ሰው ደግሞ ከነዚህ ታሪኮች በላይ ከነዚህ ታሪኮች ጀርባ ያሉትን ኃይሎችን ይመለከታል። ስለዚህ አንድ የምናነበው አንድ መጽሐፍ ነው። ስለዚህ ግን እንደ አንባቢው ሳይንስ ሳይነበው ታሪካዊ ነገር ያነባል። እንዳለንበት ደረጃ አንድ መጽሐፍ የተለያዩ ነገሮችን ሊገልጽልን ይችላል። ስለዚህ ይሄ ጥበብ ምንም አይነት ነገር ሳይቀየር ሁላችንም ቤት ውስጥ ሊኖር በሚችል መጽሐፍ ውስጥ አዲስ ምልከታን ያገኘናል እና ለዛ ነው ይሄ ጥበብ ተደብቆ ቆይቷል የሚባለው። ተደብቆ ሳይሆን ያንን ነገር ለመረዳት የሚፈልግ ሰው አንደኛ ያስፈልጋል፣ ወይም ደግሞ ይሄንን ነገር ተረድቶት በዚህ ቅብብሎች ላይ ያለውን ይሄንን ምልከታ ሊያስተምረን የሚገባ አንድ የሆነ ሁኔታ ያስፈልጋል ማለት ነው። ስለዚህ አንድም ቃል ሳይፈጠር አሁን የምናወራቸውን ነገሮች ራሳችሁ አሁን ለምሳሌ ሂብራይስጥን ቋንቋ ብትረዱና ብታውቁ የበለጠ እነዚህን ምላምቶቹን በራሳችሁ የምትረዱበት መንገድ ይኖራል። ግን ይህም የሆነ ያህል የለውጥ ደረጃ ስላለው እንስቲ። ስለዚህ አሁን ወደ ፕራክቲካል ኤግዛምፕሎች ትክክለኛ ምሳሌዎች ውስጥ እንግባ። ስለዚህ እዚህ ጋር ምን ይላል? ሂብራይስጥ እነዚህ ድብቁን ትርጉም ይገልጽልናል ይላል እና ካባላ የሂብራይስጥን ቋንቋ ትልቅዬ እንደ ትልቅ ቦታ ይሰጠዋል። ያሉንም ይሄ ማለት ሌሎቹ ቋንቋዎች ትተው ሳይሆን እነዛ ሌሎች ቋንቋዎች ውስጥ ያሉትን ይሄ የቅርንጫፍና የስር ግንኙነታቸውን አግኝቶ የነገረን ሰው ስለሌለ ማለት ነው። ያንን ነገር የሚያገኝልን ሰው ካለ ሌሎችንም ቋንቋዎች መጠቀም እንችላለን ማለት ነው። ግን የሂብራይስጥን ቋንቋ የነዚህ የቅርንጫፍና የስሩን ግንኙነቶቹን ስለተገኙ ወይም ይሄ የመንፈሳዊ ዓለም ላይ ያለውን ያንን ነገር ስናገኘው ስንጨብጠው ያንን ግንኙነት ባገኙት ሰዎች ስለሆነ ይሄ ነገር ስለተገኘ እነዚህ ስሞች ዝም ብሎ በዘፈቀደ የተፈጠሩ ሳይሆን በጣም ምክንያታዊና ትክክለኛ ናቸው። እስቲ ምሳሌዎችን እንይ። አሁን ለምሳሌ አደም የሚለው ቃል በሂብራይስጥ ሲጻፍ የራሱ አጻጻፍ አለው። እናም አሁን በእኛ ቋንቋ ትንሽ እናንተ እንድትረዱት ይሄ ስምና ወርቅ እንደምንለው ወይም ደግሞ እንደዛም ራሱ አይደለም። ምናልባት ስምና ወርቅ ራሱ ትንሽ ሰፋ ያለ ነው ወይ ለትርጓሜ ትንሽ ስህተቶች ይኖሩታል። ግን ይሄ ስር ቋንቋ የሩት ወርድ እንደምንለው ማለት ነው። ይሄ ቃል በምን ላይ ነው የተመሰረተው የሚለው አሁን አደም የሚለው ቃል መሀሩ ላይ ቁጭ ብላ የምናገኛት ቃል ዶሜ የምትለው ቃል ናት። እዛ ዶሜ የምትለው ቃል ላይ ቃሎቹ ሲጨመሩ እንደ ቅጥያዎች ሲጨመሩ ይሄ አዳም የሚለውን ቃል ይፈጥሩታል ማለት ነው። እና ዶሜ የሚለው የሂብራይስጥ ቃል አዳም የሚለውን ቃል ስር መሰረቱ አዳም ዶሜ ራሱ ስንለው ራሱ አለ። ግን በሂብራይስጥ ቋንቋ የምትረዱ ሰዎች ካላችሁ የበለጠ ግልጽ ነው ይሄና አደም የሚለው ቃል ከዶሜ የምትለው ቃል ትመጣለች። ማለትም ሲሚላር ወይም ተመሳሳይ ማለት ነው። ዶሜ የሚለው ቃል ተመሳሳይ ማለት ነው፣ የሚመሳሰል። ስለዚህ አዳም የሚባለው ነገር ምንድን ነው ብለን ስንጠራ ዝም ብለን ሳይሆን የምናየው አዳም የሚለውን ቃሏን እናያትና ያቺ ቃል ምን ላይ ነው የተመሰረተችው? ዶሜ የሚለው ቃል ላይ ነው የተመሰረተችው። ስለዚህ ዶሜ ምን ማለት ነው? ተመሳሳይ ማለት ነው። ስለዚህ አዳም ከምን ጋር ነው ተመሳሳይ ስንለው አዳም ያ ከፈጣሪ ጋር ለመመሳሰል ያለውን ፍላጎት ይወስናል ማለት ነው። ስለዚህ አዳም ማን ነው ስንል ያ እንደ ፈጣሪ ለመሆን የሚፈልገው ፍላጎት፣ በውስጣችን ያለው ፍላጎት አዳም ይባላል ማለት ነው። ትንሽ አዲስ ነገር ነው።
አውቃለሁ ትንሽ የሆነ አይ ይሄ ነገር በቃ የሚል ሀሳብ ይሰማኛል በውስጤ እኔም ያሳለፍኳቸው ነገሮች እና እስቲ ትንሽ ቆዩ፣ አብራችሁ ቆዩ፣ ተስፋ እንዳትቆርጡብኝ። እኔ እየቀጠልን ስንል የበለጠ ያው እንዳልኳችሁ ምናልባት ይሆናል ብለን እንስማውና ከዛን ያው ካባሊስት የሚባለው ሳይንቲስት ነው። እነዚህ ነገሮችን በራሱ ላይ እየሞከረ ራሱ ነው ሳይንቲስቱም፣ ራሱም አይጡም ራሱ ነው፣ ራሱ ላይ ነው የሚሞክረው። እነዚህ ነገሮችን በራሱ እየጨበጠ ነው የሚያልፈው እና እስቲ ትንሽ ተስፋ አድርጉና እንቀጥል። ስለዚህ አዳም ያ እንደ ፈጣሪ ለመሆን የሚሞክረው እንደምናየው ታሪኩም ላይ አዳምን በአምሳያው ፈጠረ ብለው እናገኘዋለን እና አዳም ዶሜ ከሚለው ቃል ያ በውስጣችን ያለውን ፍላጎት እንደ ፈጣሪ ለመሆን እንደ ፈጣሪ ቸር ለመሆን እንደ ፈጣሪ ገነት የሚገባው ማንነት ለመሆን ወይ እንደ ፈጣሪ ጥሩ ለመሆን የሚገፋፋን ኃይል አለ በውስጣችን። ስለዚህ ይህንን ኃይል ምን ብለን እንጥረው? ቅድም የነበረው ችግር። ስለዚህ አዳም ብለን እንጥረው ያንን ኃይል። እነዚህ ነገሮች የቀድሞ የነበሩትን ትርጓሜዎችን የተውናቸው ሳይሆን ጠበቅ እያደረግናቸው ነው፣ እየገባን ነው ወደ ውስጥ። ይሄ የሚያሳየንን አዲሱን መንፈሳዊን ዓለም የሚያሳየን። እሺ፣ ስለዚህ ኢቭ ወይ ደግሞ ሔዋን በዕብራይስጥ ሻባህ እንለዋለን እና ይሄ ቃል ከውስጡ ስሯ ምንድናት? ይሄ ቻይ ወይም ደግሞ ህይወት። በአጋጣሚ ያው የኛ አማርኛ ቋንቋ ደስ የሚለው ነገር ዕብራይስጥ መማር የምትፈልጉ ከሆነ በጣም ብዙ ቃላቶቹ ተመሳሳይ ናቸው። ከግዕዝ ጋር ስለሚመሳሰሉ ብዙ ቃላቶች ላይ እናገኘዋለን እና ሔዋን አዳምም የህይወት ሰጪ ብሎ እንትን እንዳላት ምን ይላል? ይሄ ኢቭ በውስጣችን ምንድን ነው ኢቭ? ስለዚህ ይሄ የሚያወራው ስለ አንድ ግለሰብ ነው። በውስጣችን አዳም የሚባል ፍላጎት አለ እንደ ፈጣሪ ለመሆን። በውስጣችን ደግሞ ኢቭ የሚባል ፍላጎት አለ። ምንድነው ይሄ? ከፈጣሪ የመኖር ፍላጎት፣ የመቀበል ፍላጎት። ከፈጣሪ ዘንድ ህይወታችንን ያገኘነው ከፈጣሪ ነው። ስለዚህ ይህንን ከፈጣሪ የሚመጣውን ብርሃን ወይም ገደብ የለሽ የሆነውን የተቸረልንን ነገር ያ የመኖር ፍላጎት ያንድን ኢቭ ብለን እንጠራዋለን። ላይፍ ህይወት። እና ይሄንን ፍላጎት እሷ ስሩ ያን የመቀበል ፍላጎታችንን ትወስነዋለች። እና እስቲ እንቀጥል። ካይን ከኒቲ ከሚለው ከዕብራይስጥ ቃል ስሩ የተመሰረተው ማለት ነው። ካይን የሚለው ከኒቲ የሚለው ቃል አንዳንድ ነገሮችን ያው እኔም ዕብራይስጥ እችላለሁ አልልም። ያው በዚህ ጥበብ ላይ ስትሄዱ ራሱ ያስተምራቸዋል። እና ካይን የሚባለው በዕብራይስጥ ሲተረጎም ቀጥታ እኔ አገኘሁት፣ ተቀበልኩት፣ ወሰድኩት። እና ይሄ በውስጣችን የትኛውን ፍላጎት ይወስነዋል? ይሄ የመውሰድ የኔ ነው ወይ የመቀበልን የኔ ነው የግሌ ነው የሚባለውን ያን ነገር ይወስነዋል። ይሄንን ፍላጎቱን ይወስነዋል። አኩዚሽን ይባላል በእንግሊዝኛ። ወይም በቃ ያንን ነገር የኔ ሆኜ ወስኜበታለሁ። መቀበልን፣ ሙሉ መቀበልን ይወስነዋል። እሺ፣ ስለዚህ ሄቨን ወይም ስስ የሆነች መተንፈስ እንደዚህ ወይ የሆነ ቬፐር ይለዋል። አሁን ውሃ ሲተን ያለችው እቺ ስሷ መተነን። ስለዚህ ይሄ ምንን ያመለክታል? በዕብራይስጥ ይሄ ቀስ ያለውን ስስ የሆነውን ወይም የሆነ እንደ ሰመመን የሆነች ቀስ ብላ እየወጣች ያለች ነገር ከካይል አንጻር የካይል አምጣው ነገር ነው፣ የኔ ነው ነገር ነው። አቤል ደግሞ ከካይልን ስና ትንሽ ፋይነር የተሻለ ጥራት ያለው ኳሊቲን ይመስላል። ሞር ወደ አሁን ለምሳሌ ትንሽ ከታሪኩ ጋር እነዚህ ነገሮች መሰብሰብ ስንጀምር ታሪኩ በየበለጠ የተረዳችሁት የላላችሁ እና ተስፋ አትቁረጡ። አሁንም አብራችሁ ይሁኑ እና ከካይል አንጻር ካይል እኔ ነገር ነው የሚለው፣ ካይል ደግሞ የሆነ እንኩ አይነት ነገር ነው። ትንሽ ሞር የተጣራ
ኳሊቲ አላት እና ይህም በውስጣችን ያሉ ነገሮች ናቸው። በውስጣችን አምጣው የሚል ኃይል አለ። ነገሮችን ደግሞ የሆነ ረጋ ያለ የተሻለ ቸር የሆነ ፍላጎትም ደግሞ አለ። ከዛም ደግሞ ሰርፐንቱ ደግሞ እባቡ፣ ይሄ ደግሞ ኢጎቲስቲክ ሪሴፕሽን ወይ ደግሞ በጣም ራስ ወዳድ የሆነ አቀባበል ማለት አሁን ለምሳሌ ሰውየውን ምረዳው ለእኔ እንትን እንዲያደርግልኝ አሁን በተለይ እናየዋለን። ምናልባት ይሄ አንዳንድ ቪዲዮዎችን አይታችሁ ከሆነ ምናልባት የሆነ ሱቅ ላይ የሆነ ነገር እርዱኝ ምናምን ነገር ይልና አይ ምንም ነገር የለኝም ይልና አንደኛው ሰው ዞር በልኝ ምናምን ነገር ይላል። ከጎናቸው እዛው ሳይርቅ ለዛ ሰውዬ ደግሞ እባካችሁ የሆነ ነገር ስጡኝ ስለው ያኛው ሰውዬ ሲሰጥ ቀሌን እኔ ችግር የተቸገርኩኝ ሰውዬ አይደለሁም፣ አሸንፈሃል፣ ይሄን ያህል ብዙ ገንዘብ አሸንፈሃል ብሎ ያኛው ሰውዬ ሲሰጠው ከዛ በፊት እምቢ ያለው ሰውዬ እንዴ አይ 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 አለኝ እኮ እሰጣለሁ እኮ ይላል። ይሄ መስጠትን እንኳን ለራሱ ጥቅም የሚያውለው በውስጣችን ያለው በጣም ራስ ወዳድ የሆነው ወይም በጣም ራሱ ላይ ያተኮረው ኃይልን ይመስላል። ማለት ስለሌላኛው ሰውዬ ምንም አይነት ሀሳብም የለኝም፣ ስለ ራሴ ብቻ ነው እያሰብኩኝ ያለሁት። በዚህም ዙሪያ ምንም የማላልፈው ገደብ የለም። ለዛ ሰውዬ ጥሩ ልሆን እችላለሁ ለራሴ ጥቅም ብዬ፣ ለዛ ሰውዬ ልገለው እችላለሁ ለራሴ ጥቅም ብዬ፣ ምንም ስለዛ ሰውዬ ሳይሆን ያ ለራሴ የሚሆነውን ደስታ ያ ለእኔ የሚሆነውን ነገር ምንም አይነት ገደብ በሌለሽ ሁኔታ ይህንን ነገር የሚገፋፋን ኃይል አለ። በሁላችንም ውስጥ ያሉ ኃይሎች ናቸው እነዚህ። ራስ ወዳድነት ግን እንዳልኳችሁ ይሄ መንፈሳዊ እድገት ላይ ስትሄዱ ናቸው እነዚህ ነገሮች የበለጠ የተገለጹላችሁ። ይሄ አሁን ለጊዜው ክፋትን ከራሳችን እናርቀዋለን። ለምንድን ነው የምናርቀው? እኔው ቆሻሻ እንደሆንኩኝ ከተረዳው ይሄ ነገር እኔን ይጎዳኛል፣ ስለዚህ ይህንን ነገር አልፈልገውም፣ ስለዚህ አርቀዋለሁ። ይህንን ነገር ለምንድን ነው የማርቀው? ይሄ አሁንም ይሄ ራስ ወዳድነት የሚባለው ኃይል ስላለ ከራሴ ቆሻሻ ራሱ ይጠብቀኛል። እና ይሄ መጽሐፉ ላይ እንደምናነበው እንስሳ ሳይሆን መንፈሳዊ ኃይል ነው። በጣም ራስ ወዳድ የሆነ ኃይል ነው። እኛን የሚያንቀሳቅሰን በውስጣችን ሆኖ የተለያዩ ሀሳቦችን የተለያዩ ፍላጎቶችን ወደኛ የሚቆጣጠረን ብለን እንየውና እናየዋለን። አሁን እዚህ ጋር ጥሩ ነው መጥፎም ነው አላልኩም። ታሪኩን ስናነበው እነዚህ ነገሮችን የተመለከትን እንሄዳለን እና ሂብራይስጥ የሚለው የሂብራይስጥ ቋንቋ በጣም ጠቀሜታው እንድትረዱ ነው። እነዚህ ነገሮችን ሂብራይስጥ እያንዳንዱ ቃል ሙሉ እነዚህ መጽሐፎች በሂብራይስጥ ነው የተጻፉት እና ቀጥታ ያለው ትርጓሜ ጠቀሜታ አለው። ዝም ብለን ስናነበው ታሪክ ጠቀሜታ አለው። ጠጋ ብለን ደግሞ ትምህርቶችን ስናነበው ጠቀሜታ አለው። ከዛም በኋላ እነዚህ ቃላቶችን ደግሞ ከውስጣቸውም ደግሞ ያሉትን ነገሮች ደግሞ ስንረዳ ሌላ ደግሞ ያላሰብነውን የመንፈሳዊ ዓለም ክስተቶች ደግሞ ማሳየት ይጀምራል። የታችኛውን ትተነው ሳይሆን አሁን እንደ ደረጃ እንየውና እንደ ታሪክ አነበብነው። መጀመሪያ ጥሩ ደስ የሚል ታሪክ ነው። በሰዎች ታሪክ እንደዚህ ግሩም የሆነ እንደ ስነ ጽሁፋዊ መጽሐፍ እንኳን ብናየው የሚገርም መጽሐፍ ነው። እሺ ትምህርቶችን ደግሞ ያስተምረናል። የሚገራርሙ ትምህርቶችን ያስተምረናል። እዚህ ዓለም ላይ እንዴት ነው ህይወታችን መምራት እንዳለብን ጥሩና መጥፎን ያስተምረናል። ጥሩ እሺ። ከዛም በላይ ደግሞ የሰው ልጅን ደግሞ በውስጡ ያሉትን አስተሳሰቦችን ነገሮችን ያስተምረናል። ሰው ልጅ ጋር እንዴት ነው መቀራረብ፣ የተለያዩ ከፍ ያለ ደግሞ ከጥሩና መጥፎም ደግሞ ወደኛ ወደ ውስጣችን ምልከታን ያስተምረናል። እሺ ጥሩ። አሁን ደግሞ ከፍ አለና ደግሞ ሰው ልጅን ደግሞ ምን አይነት ነገሮች ይቆጣጠራል፣ ምን አይነት ፍላጎቶች ነው ከላይ እንደ ክር ብለን እናየውና እንደ ፐፔት ከላይ ምንድን ነው እንደዚህ የሚቆጣጠረ ቢሎትን ደግሞ እነዛን ነገሮችን ደግሞ ያስተምረን ያቆማል ማለት አይደለም። ከዛም በላይ ደግሞ ሌላ አዲስ ደግሞ ከፍ ያለ ምልከታ ይኖረዋል። ያ ደግሞ አንድ ሰው ራሱን እያመሳሰለ በእነዚህ መንፈሳዊ ሁኔታዎች ላይ ያሉትን ህጎችን እና ክስተቶችን እነዚህን ነገሮችን በውስጡ ያለውን አዳም ሲረዳ ሔዋንን የቱ ጋር እንዳለች፣ አቤል የቱ ጋር ነው፣ ከይን የቱ ጋር ነው፣ እንደዚህ ይሄ እባቡ እንዴት ነው የሚቆጣጥ እነዚህ ነገሮችን ደግሞ ሲማር ስለ ራሱ እርማቱን ወደ ራሱ ጠጋ አድርጎ ራሱን ለማስተካከል ሲሞክር ደግሞ ከፍ ያሉ ነገሮችን
እየተማረ ይሄዳል እና እስቲ እንቀጥል እና አሁን ወደ ታሪኩ ከመግባታችን በፊት ትንሽ እንደ ቅድመ ሐሳብ እንጀምርና ምን ይላል? ፍጥረት በፊት የተፈጠርንበት ምክንያት ምንድን ነው? ለምን ፈጣሪ ፈጠረን? እኛ ከፍጥረት በፊት ምን ይላል? ፈጣሪ ብቻ ነበረ። እሺ፣ ገደብ የሌለሽ ብርሃን ነበረ። ገደብ የሌለው ማለት እዚህ ጋር ይቆማል ሳይሆን በቃ ኢንፊኒት ላይት፣ ገደብ የለሽ ብርሃን የፈጣሪ ሁኔታ ብቻ ነበር የነበረው። እሺ፣ ማለት ሙሉ ቸርነት ነበር የነበረው። ያው እንዳልኳችሁ በካባላ ላይ እንደዚህ ወደ መፈላሰፍ ውስጥ ስለማንገባ ልናገኝ የምንችላቸው ይህን ነገሮች ደርሰን ሞክረን ራሳችን ይሄ አሁን ያልኳችሁን ደረጃን ወተነው በቃ እዚህ ድረስ አግኝቼዋለሁ፣ ከዚህ በላይ ያለው ወደ ጥርጣሬና ወደ መፈላሰፍ ይገባል፣ ወይም እኔ እዚህ ጋር ከዚህ በላይ የማገኛቸው ነገሮች ሌላ ሰው ይህንን ደረጃ ቢወጣው ሌላ ምልከታ ሊኖረው ስለሚችለው ከዚህ በኋላ ያሉትን አንነካቸው። በዚህ ድረስ ግን ማንም ሰው እኔ በወጣሁበትን መንገድ በዚህ እንደዚህ ሄደው እነዚህ ነገሮችን ከሄደ በኋላ ሊያገኛቸው የሚችላቸውን ነገሮችን ድረስ ሁላችንም ልንስማማበት የምንችላቸውን ነገሮች ብቻ ነው የሚነካው። ወደ መፈላሰፍና የግላዊ ምልከታ የሉባቸው ቦታዎች ላይ እነዛን ይተዋቸዋል እና ይሄ ሙሉ ቸርነትን ይሄ ዓለም በሙሉ ከኛ ከፍጥረት በፊት የነበረው ሙሉ ቸርነት፣ ሙሉ ብስቶወ፣ ሙሉ ሰጪነት እንደነበረ ያው የፈጣሪ ባህሪ ስለሆነ ይህንን ነገሮች ፈጣሪ ቸር እንደሆነና ሰጪ እንደሆነ እናንተም ትደርሱበታለች እያለ ነው። በሌላ ቋንቋ ይሄ ነገር እንደነበረ፣ ምንም የተፈጠረ ነገር እንዳልነበረ፣ የተፈጠረ ክስተት ወይ ሰው የሆነ ነገር እንዳልነበረ፣ ምንም አይነት ጎዶሎ ነገር እንዳልነበረ ማለት ፈጣሪ ምንም የሚጎለው ነገር እንዳልነበረ ወይም የሚፈልገው ነገርም አልነበረም። ፈጣሪ የሚፈልገው ነገር የለም። መቼም ከኛ የሚቀበለው ነገር የለም። ፈጣሪ ሁሉም ነገር ያለው ነው ብለን የምናስብ ከሆነ ምንም አይነት ጎዶሎ ቦታ እንዳልነበረ እና ምንም አይነት ክፍፍሎሽ ማለት ሙሉ ብርሃን እንደነበረ፣ ከዚህ በኋላ ፈጣሪ ያልሆነ ቦታ፣ ከዚህ ጋር ደግሞ ፈጣሪ የሚባሉ ክፍፍሎች እንዳልነበሩ ማለት ሙሉ እንደነበረ ፍጥረት። ስለዚህ እነዚህ ነገሮች ነበሩ። ስለዚህ መፍጠርስ ምን አስፈለገ? ለምንድን ነው ፈጣሪ ዛሬ እንደዚህ የሚባል ፍጥረቶችን ልፍጠር ብሎ ለምን ጀመረ የሚሉ ሀሳቦች ናቸው። እንዳልኳችሁ አሁንም እንስማው እንጂ ተቀበሉ እያልኩኝ አይደለም። ስለዚህ እኛን የፈጠረበት ምክንያት ፈጣሪ ለፈጠረው ነገር ሙሉን ደስታ፣ የፍጥረት ምክንያት ምንድን ነው? የፈጠረውን ነገር ለመቸር በብርሃኑ በደስታን ዲላይት ማለት ገደብ የሌለሽ እሱ ጋር ገደብ የሌለሽ ብርሃን ነበር። ያንን ገደብ የሌለሽውን ብርሃን ለተፈጠሩትን ለመስጠት ባጭሩ ራሱን ለመስጠት ብለን እንመልከተው ለጊዜው እና ያንን ደስታ በፈጣሪ ዘንድ ለእኛ መስጠት የፈለገውን ደስ የሚለውን ነገር ገደማ እናድርግበት ገነት ወይ ምናምን ነገር ብለን እና ያንን መስጠት የፈለገውን ነገር ለመቀበል ያ ነገር እውነት እንዲሆን ፈጣሪ ሰጪ እንዲሆን ግዴታ የሆነ ተቀባይ ያስፈልጋል ማለት ነው። የሚቀበለው ነው የሆነ ሰው መቼም ለራሱ ሰጥቶ ቸር ነው ማለት አንችልም አይደል? ስለዚህ የሚቀበለው ነገር ያስፈልጋል ማለት ነው። ስለዚህ ምን ፈጣሪ መጀመሪያ ምን ፈጠረ? ያ ቸር የሚባለው ኃይል እንዳልኳችሁ አናጥበው ሰፋ አድርገን ለእንደዚህ እዚህ ጋር እኔ እንደዚህ አላምንም የሚለውን ነገሮች ሁላችን የሚያስማማ ሀሳብ ፈጣሪ ቸር ነው። ስለዚህ ያ ቸር የሚባለውን ኃይል ነው ፈጣሪ ስል ያ ሰጪነቱን ነው መወስደው እና ያ መስጠት የሚፈልገው ኃይል መቀበልን የሚፈልግ ነገርን ፈጠረ። ያ ደስታን መቀበል የሚፈልግን ነገር ፈጠረ። ስለዚህ የሆነ ዕቃ ወይ ነገር ሳይሆን የፈጠረው ፍላጎትን ነው የፈጠረው። የመስጠት ፍላጎት፣ የመቀበል ፍላጎትን ፈጠረ እና ያ ደስታን የመቀበል ፍላጎት ክሪኤሽን ወይ ፍጥረት እንለዋለን። የተፈጠረው ነገር ምንድን ነው? ፈጣሪ ሰጪ ነው፣ ደስታን ነው የሚሰጠው፣ ቸር ነው። ስለዚህ ያንን ቸርነቱን ደግሞ የሚቀበል ሌላ ፍላጎት ነው የፈጠረው እና ይሄ ፍላጎት ፍጥረት ይባላል። ከዛ በኋላ ነው
አሁን ያሉትን ክስተቶች አበባ ምናምን ሰው ያለን ሌሎች እንደዚህ ትናንሽ ነገሮችን ወይም ሌሎች ክስተቶች የተፈጠሩት የፍጥረትን ነጥብ ላይ የተጀመረች መጀመሪያ እንደ ነጭ ወረቀት ነበረ። ልክ ያንን ሁሉ ብርሃን መቀበል የምትፈልግ አንዲት ፍላጎት ስትፈጠር የሆነች እንደ ነጥብ ተፈጠረች እዛ ቦታ ላይ። አሁን ክፍፍሎች ተፈጠረ ማለት ነው። ፈጣሪ ደስታን መቀበል አይፈልግም። ከማን ነው የሚቀበል? ሁሉም ነገር ያለው ነገር ያ መስጠት የሚፈልግ ነገር እንዴት ነው የሚቀበለው? እንዳልኳችሁ ግለሰብ ሳይሆን ብላችሁ እንድታስቡ የምፈልገው ይሄ ኃይል የመስጠት ኃይል ነው እንጂ የመቀበል ኃይል አይደለም። ስለዚህ ያ የመስጠት ኃይል ወደ የሚቀበልበትን ቦታ የለም። ኃይል እኮ ነው፣ መስጠት ነው የሚፈልገው። ስለዚህ እዛ ውስጥ የመቀበል ኃይል ቦታ ስትፈጠር ያ መስጠት ውስጥ ተለየች ማለት ነው። ክፍፍሎች ተፈጠረ ማለት ነው። አሁን ደግሞ ያቺ ቦታ ደግሞ የምትፈልገውን ነገር ካላገኘች አሁን ጉድለት አለ ማለት ነው። ወይም እጥረት የሆነ ነገር የፍላጎት የሆነ ነገር እንደጎደለባት ይሰማታል ማለት ነው። ለምንድነው እንደጎደለባት የሚሰማት? ያንን ብርሃን ካላገኘች ማለት ነው። የደስታን የመቀበል ፍላጎት ናት። ስለዚህ ደስታው የታለ ነው የምትለው? አዲስ ፈጣሪ ላይ ያልነበረ ከዛ በፊት ሙሉ ብርሃን የነበረ ነገር ላይ እስከዛሬ ፈጣሪ ላይ ያልነበረች አዲስ ነገር ተፈጠረች። ያቺ ፍጥረት ናት፣ የመቀበል ፍላጎት። እነዚህ ነገሮች ትንሽ ከበድ ያለ ጠጠር ያሉ ነገሮች ናቸው፣ ግን ቀስ በቀስ እየተረዳን የምንሄዳቸው ነገሮች ናቸው። እኛም ይሄ መስጠት የሚባለውን ነገር ለመረዳት ለማሰላሰል፣ እነዚህ ነገሮችን ለማወቅ ራሱ ፍላጎቱ ይሄ ጠጋ ያደረገናል ወደ መንፈሳዊ ዓለም፣ ወደ ይሄ መስጠት ቸርነቱ የሚባለውን ነገር ጠጋ ሲያደርገን እውነት እኛ ማን እንደሆነን መረዳትን እንጀምራለን። እና ፈጣሪ የፈጠረው የመቀበል ፍላጎት ፈጣሪ ሰጪ ነው፣ እኛ ተቀባዮች ነን። እኛን አይደለም አሁን የፈጠረው፣ የመቀበልን ፍላጎት ነው። እቺ የመቀበል ፍላጎት እኛ ውስጥ አለች። እኛንም የፈጠረችን እቺ የመቀበል ፍላጎት ናት። ነፍሳችን ብለን ለጊዜው እናያዛትና እንቀጥል። እሺ፣ ስለዚህ አሁን ከዚህ በፊት የነበረው ፈጣሪ የፈጠረ ለምንድን ነው? ለእኛ ለመስጠት የሚችለውን ያህል ትልቁን ለእኛ ሊሰጠን የሚችለውን ትልቁን ደስታ ሊሰጠን የፈጠረ። ስለዚህ እንቀጥል። መጀመሪያ የፍጥረት ቀናቶች ውስጥ ስለዚህ አሁን እነዚህ ነገሮች ዝም ብዬ ሳይሆን እያልኳቸው ያለሁት ከኢብራይስጥ ትርጓሜያቸው በመውሰድ ነው እነዚህ ነገሮችን ምን እንረዳው ማለት ነው። ስለዚህ ቅድም እንዳሳያችሁ አዳም እንደዚህ ነው፣ እንደዚህ ነው። እያንዳንዱ እነዚህ መጽሐፎች ላይ ያሉት ነገሮች መንፈሳዊ ትርጉም አላቸው ማለት ነው። ስለዚህ እነዛን ነው ለማየት የምንሞክረው። ስለዚህ የመጀመሪያ ቀናቶች 24 ሰዓት የሆኑ ቀናቶች አይደሉም። ያቺ የነፍሳችን የዴቨሎፕመንት ወይ የእድገት ደረጃዎች ናቸው። 6 ደረጃዎች፣ የመጀመሪያ 6 ቀኖቹ ያቺ የነፍሳችን ይሄ ነፍሳችን ያቺ የመቀበል ፍላጎቷ የምታሳልፈው ክስተቶች ናቸው ማለት ነው። ብቁ እስከምትሆን ድረስ ፈጣሪን መምሰል እስከምትችል ድረስ ማለት ነው። እና የመጀመሪያው ቀን ላይ ብርሃንና ጨለማ ነው የተለየው። መጀመሪያው ቀን ይህን የተፈጠረው ታሪኩን ብዙም አልገባበትም፣ ሁላችን ስለምናውቀው በመጀመሪያ ቀን ላይ ፈጣሪ ብርሃን ይሁን አለ። ብርሃንና ብርሃኑም ከጨለማው ተለያየ። እና ይሄ በመንፈሳዊ ዓለም ላይ ምንን ያሳየናል? ይሄ ክፍፍሎሽ መገለጽንና የሆነ ነገር ለእኛ ሲታወቀንና ሲሸፈንብን ወይም ምንድነው እያሳየን ያለ ነው? ይሄ ምንድነው ብርሃን፣ ምንድነው ጨለማ? ታዲያ በመንፈሳዊ ዓለም ላይ መንፈሳዊ ዓለም ላይ መስጠት እንደ ፈጣሪ ቸር መሆን ያ ብርሃኑን ይወክሏል። ያቺ ደግሞ ጨለማ ቅድም እንዳልኳችሁ ብርሃን ነበር ሁሉም ነገር፣ የሆነ ቦታ ላይ መቀበል ተፈጠረች እና ያቺ ቦታ ግን እንደ ፈጣሪ ስላልሆነች ጨለማ ናት። እንደ ፈጣሪ የፈጣሪ አካል አይደለችም። ስለዚህ እሷ ቦታ ላይ ተለየ ማለት ነው። እና ስለዚህ አንድ ሰው በዚህ መንገድ ላይ ሲሄድ የመጀመሪያው ቀን ላይ የነፍሱ ደረጃ አንድ ሰው የሚረዳው ምንድን ነው? የእነዚህ ሁኔታዎች ናቸው። አሁን ቀለል አድርጌ ብያቸዋለሁ። ብርሃን መቀበል ነው፣ ብርሃን መስጠት ነው፣ መቀበል ደግሞ ጨለማ ነው አልኩኝ። ግን እነዚህ ነገሮች በውስጣችን ስንጨብጣቸው ነው አንድ ቀን ብለን ነፍሳችን አንድ ደረጃ ከፍ አለች ልንል የምንችለው።
ይሄ እንዳለን ፍላጎትና እንዳለን ይህን ነገር ለመረዳት እንደምናሳልፈው ጥረት ነው። ምናልባት አንድ ቀን ሊሆን ይችላል ሰው ይህን ነገር የሚረዳው፣ አንድ ዓመት ሊሆንበት ይችላል። እንደሚያደርገው ጥረት ነው እና የመጀመሪያው ቀን ላይ ነፍሳችን ይህንን ነገር ትረዳለች ማለት ነው። ከዛ ሁለተኛው ቀን ላይ ውሃዎቹ ተከፋፈሉ። ከሰማይ በላይ ያሉትን ነገሮች እና ከምድር ከሰማይ በታች ያሉት ውሃዎች ይለያዩ ማለት ይሄ የቸር የሚባለውን ፍላጎትን የሚቆጣጠሩት ኃይሎች እና ይሄ ደግሞ የመቀበል ፍላጎትን ደግሞ የሚቆጣጠሩትን ኃይሎች ይለያዩ። ስለዚህ አንድ ሰው በዚህ እድገቱ ላይ ኦኬ መስጠት ወይ ቸር የሚባሉትን ነገሮች እነዚህ ነገሮች ይቆጣጠሩታል። ይሄ ደግሞ መቀበል ደግሞ የሚባሉትን ለራሱ የሚፈልገውን ያንን ደግሞ ከፈጣሪ ዘንድ የሚመጣውን ነገር ደግሞ የመቀበል ያሉትን ነገሮችን ደግሞ እነዚህ ነገሮች ይቆጣጠሩታል። ቅድም ያልነው ማለት ነው። የውሃ ምን ይመስላል? ከውሃው ይሄ የፈጣሪ ባህሪ ውሃ እና ነገሮች ክስተቶች በሙሉ የሚፈጠሩበት ምክንያት እንዳልኳችሁ አንድ ደረጃ ላይ ያለው ህግ ከላይ ያለው ህግ ይቆጣጠራል። ከዛ ህግ ደግሞ ከላይ ያለው ህግ ሌላ ነገር ይቆጣጠራል። ስለዚህ አሁን እነዚህ ህጎችን ከላይ ብለን የምናገኘው የመጀመሪያው የፈጣሪ የቸርነት ህግ ነው ሁሉም ነገር የሚቆጣጠረው። ስለዚህ እታች ሆነን ስናየው ክፋት የተሞላበት ቆሻሻ የተሞላበት መጥፎ ነገር ይመስልናል። ግን ያ ነገር የመነጨው ከፈጣሪ ስለሆነ ከሁሉም ነገር በላይ ሁሉም ነገር የሚቆጣጠረው መጨረሻ ላይ ይሄ የቸርነቱ ፍላጎት ስለሆነ መስጠት ስለፈለገ ነው። ጥሩ ነገር መስጠት ፈለገ፣ የሆነች ጨለማ ተፈጠረ። እንዴት ፈጣሪ ጥሩ ነገር መስጠት ፈልጎ ጨለማ ተፈጠረ ልትሉ ትችላላችሁ። ግን ፈጣሪ ደግሞ እንዳየነው ፈጣሪ የሚሰጠው ነገር ከሌለ ለማን ነው የሚሰጠው? ስለዚህ የሁሉም ነገሮች ምክንያት ጥሩ ምክንያት አላቸው። የሚመነጩት ከጥሩ ነገር ነው። ስለዚህ አሁን ውሃዎቹ ተለዩ፣ ጥሩ ነገር የሚቆጣጠሩትና ይሄ ደግሞ መቀበል የሚባለውን ያ ለጊዜው መጥፎ አልነው ከፈጣሪ ስለሚለይ ነው እንጂ በእውነተኛነት ያ ነገር መጥፎ ነው ሳይሆን አይደለም። በእውነተኛው ከሆነ ፈጣሪን ሰጪ የሚያደርገው ያ ተቀባይ ስላለ ነው። ስለዚህ ሊያውም በጣም አስፈላጊ ነገር ነው። ፈጣሪ መስጠት ለሚፈልግ አንድ ኃይል መስጠትን ነው መቀበልን ነው ሊሰጡት የሚችሉት እና ያ ነገር ተፈጠረ። እሺ ከዛን ሶስተኛው ቀን ላይ ደረቁ መሬት ተፈጠረና መሬት ራሷን ውሃዎቹ ይሰብሰቡና መሬትም ትታይ አይነት ነገር ነው አይደለም የሚለው እና ያ ምንድነው ይሄ መሬት በሂብራይስጥ ራትሶን ይባላል። ራትሶን ደግሞ ማለት ፍላጎት ማለት አሁን ይሄ የመቀበል ፍላጎቱ የተገለጸ ይላል ማለት ነው። በውስጣችን ያለው ሁሉም ነገር በቃ ልቀበል ልውሰደው የሚለው ያ ፍላጎት ይገለጽና ኦኬ አሁን ስለዚህ እዚህ ቦታ ላይ ነው ይሄንን ፍላጎትን ነው በመኮትኮት ይሆናል በማስተካከል ነው ይሄንን ፍላጎት ነው ይሄ መንፈሳዊ እድገቱ የሚመጣው ማለት። ስለዚህ መንፈሳዊ ጉዟችን ይሄንን መሬት በማስተካከል ነው የምንሄደው ማለት። ይሄ ፍላጎት የመቀበል ፍላጎቱን በማስተካከል ይሄ እንቅስቃሴያችን መንፈሳዊ እድገታችን ማለት ነው የሚፈጠረው ያ ፍላጎታችን ላይ መሬት ላይ ነው፣ ራትሶን ላይ ነው ማለት ነው። ፍላጎታችን ላይ ነው ምንሰራው ማለት ነው። ስለዚህ አራተኛው ቀን ላይ ምን ተፈጠረ? ፀሐይ፣ ጨረቃ እነዚህ ነገሮች ተፈጠሩ። እነዚህ ምንድናቸው? የአንድ ሰው እድገትን የሚቆጣጠሩት ይሄ መሬቱን የሚቆጣጠሩት ነገሮች ናቸው። እንዴት ነው? ስለዚህ አሁን ለምሳሌ የሆነ ሰዓት ላይ ብርሃን ይሆናል ፀሐይ ስላለች፣ ያን ጨለማ ይሆናል። ጨለማ ሲሆን ብርሃን ሲኖር ትንሽ ጨረቃ አለችልን። በጨለማ ውስጥ ሆነን ነገሮችን እንድንረዳ የሚያደርገን ይሄ አሁን መንፈሳዊ እድገት ምን አይነት ሁኔታዎች አሉት? መጀመሪያ ያለን እድገት ላይ የሆነ ያህል እውቀት አለ ማለት ምን የተፈጠረ እንዳለ ብርሃን ቀን ነው። መጀመሪያ ላይ ሁሌ ሲጀምር ቀን ነው። ኦኬ ስለዚህ አሁን የሰማችሁ ያላችሁት ነገሮች እየገባችሁ ነው በሆነ ያህል ደረጃ። ኦኬ እሺ ጥሩ ነው ምናምን ነገር ትላላችሁ። ቀን ነው ይላል። ነገሮችን ዳይጀስት ለማድረግ የበለጠ ለማለት የሞከራችሁ ነው። ከዛም በኋላ ምን ይፈጠራል?
ቀኑ ያልቅና ጨለማ መምጣት ይሞክራል። ጨለማ ይመጣል ማለት ያ የነበረን መረዳት ይጠፋል። በአንዴም ነገሮች እናም እንደ ሂደቶቹ አንድ ሰው መንፈሳዊ እድገቱ መጀመሪያ ላይ ያ ነገር ይረዳል። ከዛ ወደ ጨለማ ውስጥ ይገባል። ጨለማ ውስጥ ሲሆን ነገሮች ግራ ሲገቡት ግን ሙሉ በሙሉ እንደዚህ ጨለማ ውስጥ ይግባ ነገር ሳይሆን ከርቀት ሆነው የሚቆጣጠሩት ኃይሎች አሉ ነው። እንደዚህ ጨረቃ ወይ ኮከቦች የሆነ በጨለማ ውስጥም ብርሃንን ለኛ ይሰጡናል እና ያ ሰውዬ ሙሉ በሙሉ ተስፋ ቆርጦ ከእርማቱ ከነፍሱ ሂደት ወደ መቀበልን እውነተኛ የፈጣሪን ነኛ ሊቸር የፈለገውን ጸጋውን ያንን ነገር ከመቀበል ተስፋ ይቁረጥ ሳይሆን የሚቆጣጠሩት ነገሮች አሉ እና እነዚህን ነገሮችን መረዳት ይህን ነገር ሲረዳ በውስጡ ያንን ነገር ሲጨብጠው አራተኛው ቀን ይባላል። ከዛን አምስተኛው ቀን ላይ ወፎችና አሳዎች ተፈጠሩ። ማለት አሁን ፍላጎቶች ናቸው እነዚህ ትንሽ ገፋ ያሉ ፍላጎቶች ከመጀመሪያው ከመሬት በጣም ጠጠር ያሉ አሁን ለምሳሌ መሬት ብለን ለምሳሌ አሁን የምግብ ፍላጎትን ልናመጣው አንችልም። የቤተሰብ ፍላጎት አለን፣ የቤት ፍላጎት አለን። እነዚህ ነገሮችን ልናመልጣቸው አንችልም። እንስሳቶች ላይም እናየዋለን። ይበላሉ፣ ይጠጣሉ፣ ይራባሉ፣ ከዛን የሆነ መኖሪያም ያስፈልጋቸዋል። እነዚህ ነገሮችን ይፈልጋሉ። ይሄ መሬት ነው። ግን አሁን የበለጠ የዳበሩ ፍላጎቶች እየመጡ ነው ማለት አሁን ወፎች በአየር ላይ ሲበሩ እናያለን። መሬት እንግዲህ እንዳልኳችሁ ያ የመቀበል ፍላጎት ነው። አሁን ከመሬት ተነስተው መብረር የሚጀምሩ አዳዲስ ፍላጎቶች ይመጣሉ። ውሃ ውስጥ ደግሞ ውሃም ቅድም ያልኳችሁ የፈጣሪ የቸርነቱ ይገልጻል። ያንን የምህረት ብርሃን ይገልጻል ይሄ ውሃና ውሃ ውስጥም የሚሄዱ እንስሳቶች ተፈጠሩ ማለት ነው። እነዚህ ፍላጎቶች ናቸው በመቸር ውስጥ የሚሄዱ አሁንም ግን እርማት የሚፈልጉ ፍላጎቶች ናቸው፣ ግን እየዳበሩ ነው እነዚህ ፍላጎቶች። ከዛም በኋላ ስድስተኛው ቀን ላይ ምን ይፈጠራል? የእንስሳቶችና አዳም ይፈጠራሉ። እና እነዚህ ፍላጎቶች ምንድን ናቸው? በእውነቱ ፈጣሪን ለመመሳሰል አቅም ያላቸው ፍላጎቶች ናቸው የተፈጠሩ ስድስተኛው ቀን ላይ። ስለዚህ ይሄ ሂደት ነው፣ አንድ ሰው የሚያሳልፈው ሂደት ነው። 6 ቀን ትመስላለች፣ ግን እንደ ማህበረሰብ ላለፉት 6000 ዓመታት ማህበረሰብ በሙሉ እነዚህን ፍላጎቶችን በአጠቃላይ ሲሄድባቸው ነበረ። እንደምናየው የመጀመሪያው ቀን ከ6000 ዓመት በፊት የነበረው የሰው ልጅ እድገትን ያሳያል። እንዳልኳችሁ እነዚህ መንፈሳዊ ሁኔታዎች ናቸው እና በአንዴ እንኳን በዚህ ዓለም ላይ ግልባጫቸውን እናገኛቸዋለን። እና አንድ ሰው በውስጡ እነዚህን 6 ቀናቶችን ያሳልፋል። 6 ቀኖች አይደሉም፣ እድገቶች ናቸው፣ ደረጃዎች ናቸው። ማህበረሰብም እንዳጠቃላይ ይሄዳል። አንድን ነገር አውቆ ተረድቶት ያ ነገር ደስታን እንደማይሰጠው እንደሚፈልገው ያ ነገር እንደማይፈልገው ሲረዳ ወደሚቀጥለው ነገር ይሄዳል። እና የመጀመሪያው ቀን ላይ ለምሳሌ የምግብ ፍላጎት፣ የቤተሰብ እነዚህ ነገሮችን ወደኋላ ተመለሰን ብናይ ማህበረሰቡ በቃ በእነዚህ ነገሮች ተጠምዶ ለምሳሌ ሃንተርስ ኤንድ ጋዘርስ ያድናሉ፣ ይበላሉ። በእነሱ ዘንድ በቃ ይሄ ነገር በቃ ተራ ፍላጎት ነው። ብዙም ያ ነገር ስላልፈለገው ዳበረና አዲስ ማህበረሰብ ተፈጠረ። አሁን ደግሞ ትንሽ ተረጋግቶ የሆኑ ነገሮችን ህበት ለመፍጠር አርት ምናምን እንደዚህ ሙዚቃን ነገሮች ፈጠረ እያለ ከዛን አሁን ቴክኖሎጂ ይመጣል። ቴክኖሎጂን አሁንም ጥሩ ነገሮች ለማድረግ እንሞክራለን። ያ ነገር ይበላሻል። አሁን ወደ ተራ ፍላጎታችን እንመለስና ጥላቻው ያ የመሬቱ ፍላጎት ያላረምነው ፍላጎት ይመጣል። ሳናረመው ቀርተን ሳይሆን እየፈለግን ያለነው ያዳበረን ያለነው ያ ፈጣሪን ለመምሰል የሚችለው ፈጣሪን እንደ ፈጣሪ ለመሆን የሚፈልግ በውስጣችን ያለ ፍላጎት አለ። ያንን ፍላጎት ለማዳበር ከዛ በፊት ያሉትን
ከፈጣሪ ለመምሰል ያለው ከሱ ውጭ ያሉትን ሌሎች ፍላጎቶችን በሙሉ በዛ ውስጥ ሆነን እነዛ ነገሮች እንደማንፈልግ ከወሰንን በኋላ ነው አሁን ወደ አደም የሚባለው በውስጣችን አደም የሚባለው ፍላጎት የሚዳብረው ማለት ነው። እና ይሄ ፍላጎት ምንድነው? እንደ ፈጣሪ መሆን ይፈልጋል። ፈጣሪ ሊሆን አይደለም፣ እንደ ፈጣሪ ቸር ለመሆን ይፈልጋል። እንደ ፈጣሪ ሰጪ መሆን ይፈልጋል። ፈጣሪም ለምንድን ነው ይሄንን ነገር እንደዚህ እንዲሆን ያደረገው? ምክንያቱ ለምንድን ነው? ፈጣሪ ሊሰጠን የሚችለው ትልቁ ብርሃን ምንድን ነው? እንዳልኳችሁ ከዚህ በፊትም ብዙ ጊዜ ብየዋለሁ። እንደዚህ ዓለም ላይ ያለ ሰው 1 ሚሊዮን ካለው ለጓደኛው 500,000 ሊሰጥ ይችላል። በጣም ምናልባት ማህተማ ጋንዲ ነው እንበልና ያው በታሪክ ወይ ማደር ተሪሳ ናት እንበልና 900,000 ልትሰጥ ትችላለች፣ ያላትን ልትሰጥ ትችላለች። ግን በውስጣችን ያለ አንድ ስር የሆነ ፍላጎት ምንድን ነው? እኔ ንጉስ ሆኜ ጓደኛዬ ዙሪያ ላይ ያለው ሰው ንጉስ ላደርገው አልችልም። ይሄ የራስ ወዳድነት ይቆጣጠረኛል። ይሄ በስር ያለው ተደብቆ ያለው ከላይ እኔ የሚቆጣጠረኝ ያሉ ኃይሎች ነው። በእነዚህ ስሮች ነን ያለ ነው እና እነዚህን ነገሮችን ተቋቁመን ይሄ ራስ ወዳድነቱን ተቋቁመን ከላዩ ካልሆንን በስተቀር አሁንም የእድገታችን ደረጃ እንደ ሮቦት ነን ብለን እናስበው። ፈጣሪ ለእኛ መስጠት የሚፈልገውን ነገር የምንረዳበት ደረጃ ላይ አይደለንም ያለ ነው። ፈጣሪ ምን እንደሆነም ራሱ መረዳትም አንፈልግም፣ ፍላጎቱንም የለንም። ስለዚህ ይሄ ፍላጎት ግን መዳበር አለበት። ስለዚህ ፈጣሪ ይሄ ፍላጎት ወይ በእኛ ፈቃደኝነት ይሄ ፍላጎት አውቀ ነው እነዚህን ቀኖችን በራሳችን ለማዳበር እንሞክራለን፣ ወደ ፈጣሪ ለመቅረብ እንሞክራለን። እምቢ ደግሞ የምንልም ከሆነ ደግሞ ፈጣሪ በራሱ ባስቀመጣቸው አሁን እንደምናያቸው ያሉት ከላይ የሚቆጣጠሩ ነገሮች አሉ። ስለዚህ አንድ ሰው ለምሳሌ የገንዘብ ፍላጎት ይቆጣጠሩና ገንዘብን ሲያሳድ ይኖራል። ሜቢ እንደ ኤለን መስክ አሁን ትሪሊየነር ሆኗል። ትሪሊየነርነትን ያሳድዳል። ከዛን ግን ምን ይፈጠራል? የሆነ ሰዓት ላይ ምናልባት ሳይረዳው ያ ሰውዬ ይሞታል። ወይ ደግሞ በውስጡ ምን አይነት ነገር ይፈጠራል? ቀደም እንዳልኳችሁ እነዚህ በአእምሯችን ሳይሆን የምንረዳው ከልባችን የሚመነጭ እውነተኛ ስሜቶች ናቸው። ያ ሰውዬ ምን ይላል? ገንዘብ አይደለም የህይወቴ ዓላማ፣ ይሄ አይደለም የፈለግኩ ያለሁት ነገር። ግን እሱ ጠዋት ሲነሳ ይህን ነገር ላድርገው፣ ዝና ልፈልግ፣ ይህን ነገር ልፈልግ እያለ ነው የሚራመደው የሚነሳው። ገንዘብን እያሳደደ ይመስለዋል፣ ግን ገንዘብን እያሳደደ ሳይሆን ይህንን ፍላጎቱን እየፈለገ ነው እንደ ፈጣሪ ለመሆን፣ ያ የፈጣሪን ብርሃን ለመቀበል ብቁ የሆነውን ፍላጎትን እያዳበረ ነው ያለው። አሁን ያለን ፍላጎት ትንጥዬ ናት። ችን የምታክል ፍላጎት ውስጥ የገንዘብ ፍላጎት ወይ የምግብ ፍላጎት ችን ነው የምታክለው። ከዛን እያደገ ይሄዳል፣ ዝና ያድጋል። ከዛን ከዝና በላይ ስልጣን እያለ ይሄዳል። ከዛን ይሄ ክብርን ፍለጋ እናያለን። ብዙ ሰዎች ክብርን ፍለጋ ብለው የሚሄዱ ሰዎች የሚኖሩ አሉ። ክብርን እያሳደዱ በሰዎችን እነዚህ ነገሮች አንዳንዴ በአእምሯችን ሆኖ ሳይሆን ከላይ ሆኖ የሚቆጣጠሩን ፍላጎቶች ናቸው። እነዚህ ፍላጎቶች እኔ አላውቀውም፣ ጠዋት እነሳለሁ፣ የሆነ ሀሳብ ይመጣል፣ ቀበለዋል። ይሄን ሀሳብ ኮንሸስ አይደለሁም። የመጀመሪያው ቀን ላይ ያልኳችሁ ሬቬሌሽን አለ፣ ኮንሲልመንት አለ፣ ብርሃን አለ፣ ጨለማ አለ። በጨለማ ውስጥ እያለው ምንም ነገር አላውቅም። በቃ ወደ አይምሮ የሚመጡትን ሀሳቦች እንደ የራሴ መስለውኝ እመራለሁ፣ በእነሱ ሀሳቦች እሄዳለሁ። ግን ያ የፈጣሪ እኛን የሚቆጣጠርበት መንገድ ያ ፕሮግራሙ እኔን እየመራኝ ነው። ከዛን እውቀት ይመጣል። የእውቀት ፍላጎት ደግሞ ከፍ ያለ ፍላጎት ነው እውቀት። እና እውቀትን አንድ ሰው ያሳዳል። ከዛን እውቀት እንዳልሆነ ሲረዳ በውስጡ ትንሽዬ ነጥብ ትፈጠራለች። እቺ ትንሽዬ ነጥብ እቺ በቃ አደም እንበላት። ለምን ይሄ አደም የሚባለው ፈጣሪን ለማግኘት እንደ ፈጣሪ ለመሆን የሚባለው ፍላጎት በጣም ትልቅ የሆነ ፍላጎት ነው። ይህ ፍላጎት እንደ አንድ ታሪክ ብያለሁ መሰለኝ፣ እርግጠኛ አይደለሁም። ይሄ ታሪክ ምን ይላል? አንድ ንጉስ ነበረ እና ይሄ ንጉስ ለልጁ በጣም ግዙፍ የሆነ የወርቅ ሳንቲሞች ቁጥር እናድርግበት
አንድ ሺህ የወርቅ ሳንቲሞች ለልጁ መላክ ፈለገ እና ይሄ 1000 ወርቅ ሳንቲሞችን ለአንድ ሰው ቢሰጠው ያ አንድ ሰውዬ እዛ ያለው ጉጉት ስለማይችለው ይዘርፈዋል። ማንም ቢሆን ምንም ታማኝነቱም ቢሆን 1000ን ከያዝኩኝማ ምን በቃ እኮ ንጉስ የማያስፈልገኝ የሚሆነው ቦታ ጠብቼ የራሴን ነገር አረጋለሁ። ስለዚህ ንጉሱም አሰበና ምን አረገ? ይህንን 1000 ሳንቲም 1000 ወታደሮች ልጥራና ለእያንዳንዳቸው አንዳንድ ሳንቲም ልስጣቸዋል እና ሰጣቸው አንዳንድ ሳንቲም እና ማንም ሰው ንጉሱን ለአንድ ሳንቲም ብሎ ክብሩን እንትን አይልም። የሰው ልጅ ተፈጥሮ ሁሌ ማመዛዘን ነው። እጄ እንደዚህ ነበረ፣ ለምንድን ነው አሁን እንደዚህ ማድረገው? ውስጥ ያለው ፕሮግራም ይለኛል እንደዚህ ከምታደርገው እንደዚህ የተሻለ ደስታ ይሰጥሃል። በጣም ፈጣን ፕሮግራም ነው እና ያንም ሰው ፍላጎት ምንድን ነው? ንጉሴን ከምዘርፍና አንድ ሳንቲሟን ከማደርስ አንድ ሳንቲም ብዙም ደስታ አይሰጠኝም እና ሄደው ለልጁ አደረሱት። ያም ልጅ እያንዳንዱ ወታደር መጣ፣ አንዳንድ ሳንቲም ሰበሰበ። ሙሉን ንጉሱ ሊለክለት የፈለገውን ሙሉን ነገር አገኘ ይባላል እና ያው ጠጠር ያለች ትንሽ ደስ የምትል ታሪክ ናት። ሌሎች ሌየሮች አሉት። ሌሎች በዚህ ውስጥ የተደበቁ ሌሎች ትምህርቶች አሉት። ግን ለጊዜው ምን ለማለት ነው? ይሄ ፈጣሪን ለመቀበል የሚፈልገው ፍላጎት ያ እንደ 1000 ሳንቲም ነው። በጣም ትልቅ ነው። አሁን ይሄ ፍላጎት እንደ ፈጣሪ ለመሆን ያለው ፍላጎት ለአንድ ሰው ቢሰጥ ያ ሰውዬ ይዞት ይጠፋል። ለራሱ ነው የሚሆነው። እናም ይሄ ነገር ፈጣሪም አርጎት ምንድነው የተፈጠረው እናየዋለን። ያንን ነገር ለአዳም ተሰጠውና ታሪኩ ላይ እናየዋለን። አሁን ለአዳም ሲሰጠው ያቺ የአዳም ነፍስ ተሰባበረች እና አሁን እያንዳንዳችን እዚህ ዓለም ላይ የምናያቸው ሰዎች የዛ ፈጣሪ ሊሰጠን የፈለገው ያ ትልቁን ሀብት የእሷ ሽርፍራፊዎች ውስጣችን ነው ያለች ያቺ ነጥብ ማለት ነው። እቺ ነጥብ ናት የምትበራው እና አስቡት አንድ ሳንቲም እንኳን እኛ ለራሳችን ጥቅም ነው መሆን የምንፈልገው። ወደ ራሳችን እቺ በውስጣችን ያለችው የፈጣሪ ብርሃን ብዙ ነገር ታሳካለች እዚህ ዓለም ላይ። በዚች ብርሃን ተጠቅመን ገንዘብ ለማግኘት እንጠቀመዋለን፣ ለሀብት፣ ለዝና፣ ለእውቀት ብዙ ነገር አድርገናል በታሪካችን ላይ። ይሄ የሚያሳየው ፈጣሪ ያዘጋጀንልን ነገር በጣም ከምናስበው በላይ በጣም ብዙ ነው። እዚህ ዓለም ላይ ይሄ ዓለም ብዙ ደስ የሚሉ ነገሮች አሉት። ፈጣሪ ካዘጋጀልን ነገር ደግሞ ሲነጻጸር እንዳልኳችሁ 1 ሳንቲም እና 1000 ሳንቲም ዝም ብዬ እንደዛ ልበለው እና እኛ ግን ያቺ 1 ሳንቲም እንኳን ታጓጓናለች። 1 ሳንቲም እንኳን ይሄ ሁሉ ዓለም ይሄ ሁሉ ደስታ እዚህ ዓለም ላይ ያለችው 1 ሳንቲም ነው እና ያቺን 1 ሳንቲም እንኳን ለመዝረፍ እንሞክራለን። ስለዚህ እርማቱ እቺ 1 ሳንቲም የሁላችንም ተሰብስባ ሁላችንም የእያንዳንዳችን እርማታችንን ከነዚህ ፍላጎቶች ከቤዝ እንስሳዊ ዓለማዊ ከሆኑ ፍላጎቶች ከፍ ብለን ለተዘጋጀልን እንደ ፈጣሪ በፈጣሪ ዘንድ ያዘጋጀልንን ደስታ ለመቀበል ስንሞክር የፍጥረት ግብ ይመታል። ያም ምንድነው? ፈጣሪ ለራሱ ለእኛ ያዘጋጀልን ትልቁ ነገር ምንድነው? ፈጣሪ ንጉስ ነው። ሁሉም ነገር ስለፈጠረ ብለን እንትን በለውና ፈጣሪ ንጉስ ነው። እሱ ደግሞ ለእኛ መስጠት የሚፈልገው እንደ ራሱ እኛንም ንጉስ ማድረግ ነው። ሊሰጠን የሚችለው ትልቁ ነገር እሱ ራሱ ነው። ስለዚህ እኛን አይደለም ፈጣሪ የሚያደርገን፣ ግን እንደ ራሱ ያደርገናል። ያንን ነገር ነው ያዘጋጀልን እና ያንን ነገር ይህን እንደሱ ለመሆን ያ ፍላጎት የሚሄድበት በጣም ውስብስብ አይደለውም፣ ግን ቀላል ነገር አይደለም። እውነታው ያው ነው እና የዚህ መንገድ ላይ እንደ ኮምፓስ ነው ይሄ መጽሐፍ። አንድ ሰው እንዴት ነው ወደ ተዘጋጀለት ነገር የሚሄደው? እና ይሄ አደም አሁን እንደ ፈጣሪ የመሆን የሚችለው ፍላጎታችን በውስጣችን ዳበረ፣ ተረዳ ነው። ይህንን ነገር እናሳድገውና 7ኛው ቀን ላይ
ስራው ያልቃል። ሃርመኒ ማለት ያ የፍጥረት ግብ ይሳካል። ፈጣሪ አረፈ ማለት የት ነው ያረፈው? ይሄ ያ ፍላጎቱ ያ ለመቀበል የተዘጋጀችው ቦታ ላይ ፈጣሪ መጥቶ በቦታዋ ሰጣት ማለት ነው። ያን የምትፈልገው ነገር እሱ እራሱን ነው የሰጣት። እና የመጀመሪያ 7 ቀኖች እነዚህ ነገሮችን ነው የሚያስተምረው። ብዙ ነገሮች ዘልያለሁ፣ ግን ለመጀመሪያ ያህል ስለሆነ ማለት ነው። እና እንቀጥል። እንዳልኳችሁ ይሄ ሰው በውስጡ የሚያሳልፋቸው ክስተቶች ናቸው። እና ሲገባ ብለን ደግሞ እንያቸው። ስለዚህ አዳም የመጀመሪያው ግለሰብ አይደለም። ያ የሁላችንም በሁላችንም ውስጥ ያለው ይሄ ማህበራዊው ነፍስም የአዳም ነፍስ ነው ተሸራርፋ እያንዳንዳችን ውስጥ ቁጭ አለችው። ስለዚህ እኛ ሁላችን ህብረት ስንፈጥር አዳምን እንሰበስበዋለን። ያ የአዳም ነፍስ ውስጥ ብቻ ነው፣ የአዳም ፍላጎት ውስጥ ነው። እንደዚህ አሁን ሁላችንም በቃ ተረድተ ነው ይሄ እላይ የሆነች ይሄ ቀደም እንዳልኳችሁ የሰው ልጅ ፍላጎት ይሄ ኢጎቲስቲክ የሆነው ይሄ ሰርፐንቱ በጣም ራስ ወዳድ የሆነው ኃይል ይሰጣል። ራሱ በጣም ራስ ወዳድ ነው። መስጠትን ራሱ ለራሱ ጥቅም ነው የሚያውለው። በቃ እናየዋለን። ችግሩ ምንድን ነው? አሁን ለምሳሌ የካንሰር በሽተኞችን እንረዳለን፣ የተቸገሩ ሰዎችን እንረዳለን። እነዛ ነገሮች መጥፎ ሆነው ሳይሆን እነዛ ነገሮች ከላይ የሚቆጣጠረው አሁንም ይሄ ራስ ወዳድነት ማለት የራሴን ደስታ የፈለኩኝ ያለሁት ሰዎችን ሰጥቼ እኔ ምን አይነት ቸር ሰው ነው፣ እነዚህ ሰዎችን እረዳለሁ፣ ጥሩ ደስታን ይሰጠኛል። ግን ቸርነታችንን ማነጻጸር ያለብን በዚህ ዓለም ደረጃ ላይ ካወዳደር ነው። እንግዲህ ካንሰር የሚረዳ በሽተኞችን የሚረዳ የተቸገሩትን የሚረዳ ቸር ሰው ነው። ግን ራሱን ከፈጣሪ ጋር ሲያነጻጽር ፈጣሪ ምንድን ነው ብሎ ያን ነገር አውቆት ራሱን የእሱን ሰጭነት የኔ ቸርነትና የፈጣሪን ቸርነትን ባወዳድረው ምን ያህል እንደራኩኝ ስለምረዳ ስራውን እዛው ላይ አላቆም። ሰዎችን እንሰጣለሁ፣ ግን ስራ አላቆም። ሌሎች እርማቶች አሉ። እና ይሄ የማህበራዊው ኮሌክቲቭ ሶል የሁላችንም ሶል አደም ይባላል። እና ይሄ በመጨረሻ ከታረመ በኋላ እንደ ፈጣሪ መምሰል ፈጣሪን እንደ አምሳያው አይደለ ዶሜ የሚመስለው መንፈሳዊ ሁኔታ የአዳም ይባላል። እና ኢቭ ያ በውስጣችን ያለው መልሁት ይባላል በሂብራይስጥ የተፈጠረው ያ ቀደም እንዳልኳችሁ ያ ብርሃን አለ። ያ ብርሃን ላይ የመቀበል ፍላጎት ደግሞ አለች። ያቺ ነጥቧ ወይም ፈጣሪ ሰጪ ነው፣ እኛ ተቀባይ ነን። ያ ተቀባይነቱ ማልሁት ይባላል።